የሰባተኛው ጠቅላላ ሀገር አቀፍና ክልላዊ ምርጫ በኢትዮጵያ ታሪክ በአጠቃላይ በዲሞክራሲ ባህል ግንባታ ሂደት ውስጥ ትልቅ አሻራ ጥሎ ያለፈ የምርጫ ሂደት ነው። እንግዲህ ከዚህ ምርጫ ሂደት የምንማራቸው ሶስት መሰረታዊ ቁም ነገሮች አሉ ብዬ አስባለሁ። አንደኛውና የመጀመሪያው የህዝቡ በአጠቃላይ የህዝቡ ንቃተ ህሊና በከፍተኛ ሁኔታ ማደጉን የሚያሳዩ ድርጊቶች ተስተውለዋል። በምርጫው ዋዜማ የነበረው የመራጭ ምዝገባ ተሳትፎ፣ በምርጫው ሂደት በክርክር ሂደቶች ላይ የነበረው ሚና፣ በድጋፍ አሰጣጥ ሂደት ላይ የነበረው ሚና እንዲሁም በድምፅ አሰጣጥ ላይ የታየውን ሚና እና ሂደቱን ስንመለከተው ህዝቡ ህጋዊና ህዝባዊ መንግስትን በድምፁና በካርዱ ለመምረጥ ለመወሰን የስልጣን ባለቤትነቱን ለማረጋገጥ የሄደበት መንገድ ካለፉት ጊዜያት በእጅጉ ባደገ ሁኔታ ንቃተ ህሊናው እየተሻሻለ የመጣበትና ህዝባዊና ህጋዊ መንግስት ለመመስረት ያለውን ቁርጠኛ ፍላጎት ያረጋገጠበት መሆኑን ስንመለከት ሂደቱ ካለፉት የምርጫ ሂደቶች እጅግ በጣም የተሻለና ስልጡን የሆነውን መንገድ ህዝቡ የመረጠበት ሁኔታ እንዳለ ያሳያል። በሁለተኛ ደረጃ ደግሞ ከዚህ የምርጫ ሂደት የምንማረው የተቋማት ጥንካሬዎች ነው። ምርጫ የማስፈጸም ህጋዊ ስልጣን የተሰጣቸው አካላት እና የተለያዩ ተቋማት በምርጫው ሂደት ላይ ያሳዩት ተሳትፎ ምርጫው ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ የነበራቸው ሚናም ስንመለከት በተመሳሳይ ካለፉት የምርጫ ሂደቶች ሰባተኛውን ጠቅላላ ምርጫ እጅግ በጣም የተለየ ያደርገዋል። በሶስተኛ ደረጃ ደግሞ የተፎካካሪነት መንፈሱ በእጅጉ ያደገ ምርጫ ነው የነበረው። ሁሉም ተፎካካሪ ፓርቲዎች በነበረው የክርክር መድረክ ላይ የራሳቸውን አማራጭ ሀሳብ በማንሳት በመሞገት አማራጭ ሀሳቦቻቸውን ለመራጩ ህዝብ የማጋራት ሂደቱን ስንመለከት በተመሳሳይ የተፎካካሪነት መንፈሱ እጅግ በጣም የተሻሻለ የሰለጠነ መንገድ መከተል እንደ አማራጭ የወሰደ ማህበረሰብ እና የተፎካካሪ ፓርቲዎች በራሱ ወደዛ እድገት ደረጃ የመጡበት ሁኔታ ስንመለከት በእነዚህ ሶስት መሰረታዊ ምክንያቶች ሂደቱ ከአሁን በፊት ከነበረው እጅግ በጣም የተለየ ለሀገራችን ትልቅ የዲሞክራሲ ስርዓት ግንባታ ላይ የራሱን ትልቅ አሻራ ጥሎ ያለፈ ምርጫ ሂደት ነው ብሎ መውሰድ ይቻላል። እንግዲህ የተፎካካሪ ፓርቲዎች ይዘው የሚነሱት ሀሳብ የህዝብን ድምፅ ሆኖ የማገልገል ነው። ስለዚህ እንግዲህ ውክልና ያገኙ ሁሉም ፓርቲዎች ብልጽግናን ጨምሮ ህዝባዊ ውክልና ከፓርቲ በላይ ነው የሚል እምነት ይዘው መንቀሳቀስ አለባቸው ብዬ አስባለሁ፣ አምናለሁ። ይሄ ማለት ምንድነው? የመጀመሪያው እውነተኛ የህዝብ ድምፅ የመሆን በተለይም ህብረተሰቡ ሲመርጥ ሀሳቡን ሲያነሳ በክርክር ሂደት ፍላጎቱን ሲገልጽ የቆየበት ሁኔታ አለ። ይህንን ፍላጎቱን እውን የሚያደርገው ደግሞ በተወካዮቹ አማካኝነት ስለሆነ እነዚህ ተወካዮች በተለይ በህብረተሰብ ደረጃ አንገብጋቢ የሆኑ ሀገራዊና ክልላዊ ችግሮች ከጸጥታና ከሰላምና ደህንነት፣ ከስራ ዕድል ፈጠራ፣ ከኑሮ ውድነት መሰል ጎልተው የወጡ ጉዳዮች አሉ። እነዚህ ችግሮች እንዲፈቱ ትክክለኛ የህዝብ ውክልናውን ማረጋገጥ ይኖርበታል። ከፓርቲ በላይ አስቦ የህዝቡን ጥቅምና ፍላጎት አስቀድሞ መንቀሳቀስ እና እውነተኛ የሆነ የህዝብ ውክልናውን ማረጋገጥ ይኖርበታል። በሁለተኛ ደረጃ ደግሞ ገንቢ የሆነ የቁጥጥርና የክትትል ስርዓት በምክር ቤቶች ላይ በሚኖረው ሚና ገንቢ የሆነ ክትትል ማድረግ እና የቁጥጥር ስርዓቱን ማጠናከር፣ መንግስት እንደ መንግስት ጠንክሮ እንዲወጣ ምክር ቤቶች የራሳቸው ኃላፊነት ስልጣን ስላላቸው አስፈጻሚ አካሉን የመቆጣጠር የመከታተል እዛ ላይ የራሱን አስተዋጽኦ ማበርከት ይኖርበታል እያንዳንዱ ተወካይ አባልም ሆነ ፓርቲ። በሶስተኛ ደረጃ ደግሞ በህግ አወጣጥ ሂደት ላይ በንቃት የመሳተፍ በትክክልም የህብረተሰቡን ትክክለኛ ችግር ለይተው ሊፈቱ የሚችሉ መመሪያዎች፣ ህጎች፣ ደንቦች እንዲወጡ የማድረግ ሚናውን በአግባቡ መወጣት አለበት ማለት ነው። እነዚህ መሰረታዊ ጉዳዮች ምላሽ የሚሰጥበት ሁኔታ ከተፈጠረ በትክክልም ህብረተሰቡ በምርጫ ሂደት ያነሳቸውን ጥያቄዎች ከምርጫ ማግስት ደግሞ በምክር ቤቱ በሀሳብ ብልጫ ሁኔታዎች እንዲዳኙ፣ ችግሮች እንዲፈቱ፣ ውይይቱና አጠቃላይ የክርክር መንገዶቹ በሙሉ የህብረተሰብን ችግር የሚፈቱና የህብረተሰብን የኑሮ ደረጃ የሚያሻሽሉ በሚሆኑ አጀንዳዎች ላይ መምከር ይኖርበታል የሚል ሀሳብ አለ። ሀገራችን የፖለቲካ ታሪክ ውስጥ በተለይም ከለውጡ ማግስት አዲስ የሆነ የፖለቲካ ባህል መገንባት አለበት የሚል የፓርቲ ጽኑ አቋም አለ። የብልጽግና ፓርቲ ጽኑ አቋም አለ። አዲስ የፖለቲካ ባህልን ገንባ ስንል ደግሞ በወሳኝነት አማራጭ ሀሳቦች የሚቀርቡበት፣ ነፃ ውይይት የሚካሄድበት፣ ነፃ ክርክር የሚካሄድበት እና ከዛ ተነስቶ ደግሞ አብላጫ የህብረተሰብ ድጋፍ ያለው ሀሳብ ብልጫ ወስዶ ውሳኔ የሚሆንበት ሁኔታ እንዲፈጠር ሰፋፊ ስራዎች ሲሰሩ ቆይተዋል። በዚህ በሰባተኛው ጠቅላላ ምርጫም ለማየት እንደሞከር ነው ለምሳሌ በአማራ ክልል ብቻ
23 የሚሆኑ ፓርቲዎች በሁሉም የክልልና የፓርላማ ወንበሮች ላይ ውድድር ፉክክር አድርገዋል። በእያንዳንዱ አካባቢዎች ላይ ተፎካካሪዎች የነበሩበት ሁኔታ አለ። ስለዚህ በምርጫው ሂደት ላይ በነበረው በምርጫው ዋዜማ ላይ ይሄ የተፎካካሪዎች ተሳትፎ ከፍተኛ የሆነ ቁጥር ያለው የተፎካካሪ ፓርቲዎች ተሳትፎ ብዝሃ ሀሳብ እንዲኖር እድል የሰጠበት ሁኔታ ነው የነበረው። አሁን ደግሞ በታሪክ በአማራ ክልል ታሪክ ታይቶ በማይታወቅ መልኩ በጣም ሰፊ ቁጥር ያላቸው ፓርቲዎች የክልል ምክር ቤት አባል የሆኑበት ሁኔታ ተፈጥሯል። ከ8 ከ9 በላይ የሚሆኑ ፓርቲዎች ይቀላቀላሉ ማለት ነው ወደ ክልል ምክር ቤት በህዝብ ድምጽ መሰረት። ስለዚህ ይሄ ደግሞ የመጀመሪያው ጉዳይ ምንድነው? ብዝሃ ሀሳብ እንዲኖር እድል ይፈጥራል። ይሄ ምንድነው? ብዝሃ ሀሳብ የተለያዩ ሀሳብ አማራጮች ሊቀርቡ ይችላሉ። በእነዚህ ሀሳብ አማራጮች ላይ የሚደረጉ ክርክሮች በሙሉ የህብረተሰብን ጥቅም የሚያረጋግጡ ስለሆነ ለብዝሃ ሀሳብ እድል የሚሰጥበት ሁኔታ ይፈጥራል። በሁለተኛ ደረጃ ደግሞ የዲሞክራሲ ባህል እንዲያድግ አማራጭ ሀሳቦች የመደመጥ እድል እንዲኖራቸው ያደርጋል። በእነዚህ አማራጮች ሀሳቦች ላይ ተመስርተው የሚካሄዱ ክርክሮች ደግሞ በሀሳብ ብልጫ ስልጣን የሚገኝበትን አውድ እያመቻቸ አሁን የምናያቸውን የጦርነት ግጭትና አላስፈላጊ ሁኔታዎች በሙሉ በሀሳብ ብቻ የሚዳኙበትን የፖለቲካ አውድ ይፈጥራል። ስለሆነም አዲስ የሆነ የፖለቲካ ባህልን ገንባ ብለን የጀመርነው ስራ በትክክልም ፍሬ ያፈራበት አመት ነው ይሄ 7ኛው ጠቅላላ ምርጫ። አዲስ የሆነ የፖለቲካ ባህል ለመገንባት የተቀመጡ ስትራቴጂዎች፣ ሀሳቦች፣ ንድፈ ሀሳቦች ወደ ተግባር የተለወጡበትና አፍ አውጥተው መናገር የጀመሩበት ጊዜ ነው ብሎ መውሰድ ይቻላል። በሶስተኛ ደረጃ የውሳኔ ጥራት እንዲጨምር ያደርጋል። እነዚህ አማራጭ ሀሳቦች በምክር ቤት ውስጥ በሚኖሩበት ጊዜ የሚወሰኑ ውሳኔዎች በሙሉ በሀሳቦች ተፎካክረው ሀሳቦች ተወዳድረው የሚካሄድ በመሆኑ ምክንያት የሚሰጡ ውሳኔዎች ደግሞ ጥራታቸው እያደገ ይመጣል። በምክር ቤት የሚሰጠው ውሳኔ ደግሞ ጥራቱ አደገ ማለት የህብረተሰብ ተጠቃሚነትን ከማረጋገጥ አንጻር ትልቅ እንድምታ ስላለው ውሳኔ የመስጠት ጥራቱ እያደገ የሚመጣበትን እድል ይፈጥራል ማለት ነው። ስለሆነም በእነዚህ መሰረታዊ ምክንያቶች አሁን የተፈጠረው ብዝሃ ሀሳብ እንዲመጣ የማድረግ የዲሞክራሲ ባህል እንዲጎለብት የማድረግና ውሳኔ የመስጠት ጥራት እያደገ እንዲመጣ በማድረግ በኩል ትልቅ ሚና ያለው ምክር ቤት ነው እየተመሰረተ ያለው። ስለሆነም ይህንን እድል ፈጥሮናል። 7ኛው ጠቅላላ ምርጫ በጣም በርካታ ተፎካካሪ ፓርቲዎች የጋራ ምክር ቤት በተለይ ከለውጡ በኋላ አዲስ ሀሳብ ይዞ የመጣው አዲስ የሆነ የፖለቲካ ባህልን ገንባ የሚለው ሀሳብ መተግበሪያ አንዱ ተቋም የተፎካካሪ ፓርቲዎች የጋራ ምክር ቤት ነው። ይሄ የጋራ ምክር ቤት በዓላማ ደረጃ ይዞ የተነሳው ጉዳይ ምንድነው? የትብብርና የፉክክር ሚዛንን ጠብቆ የሚሰራ ተቋም ነው። የትብብር በምንልበት ጊዜ ከምርጫ ውጭ ባሉ ዓመታት ከመንግስት ጋር በጋራ መስራት ይኖርበታል። በተለይ የጋራ መጫወቻ ሜዳ በሆነው በሰላም ጉዳይ ላይ፣ በልማት ጉዳይ ላይ፣ በህብረተሰብ ተጠቃሚነት ጉዳይ ላይ በጋራ የሚሰሩበት እድል እንዲፈጠር ነው የጋራ ምክር ቤት ተቋም እንደ ተቋም የተደራጀው። በምርጫ ወቅት ደግሞ የፉክክር የሚፎካከሩበት ነው። ፓርቲዎች በሀሳብ የሚፎካከሩበት ነው። ስለሆነም ከምርጫ ማግስት የምንሰራው ዋናው ስራ እነዚህ የተፎካካሪ ፓርቲዎች የጋራ ምክር ቤት ከክልል ጀምሮ እስከ ወረዳ ድረስ ተደራጅተው ስራ እየሰሩ ያሉበት ሁኔታ አለ። ይህ ተቋማዊ ጥንካሬያቸው እያደገ እንዲሄድ ይጠበቃል። በተለይ በትብብር በምንሰራባቸው ዋና ጉዳዮች ላይ ጠንካራ የሆነ መንግስት እንዲመሰረት፣ ጠንካራና የጸና አገረ መንግስት እንዲኖርና እንዲጎለብት ለማድረግ የሚያስችል ሚናቸውን የበሰለ ውይይት የሚያደርጉበት ተቋማዊ ጥንካሬ እንዲኖራቸው ይፈለጋል። በሁለተኛ ደረጃ እነዚህ የተፎካካሪ ፓርቲዎች የጋራ ምክር ቤት ከምርጫ በኋላም ቢሆን ስትራቴጂክ በሆኑ አጀንዳዎች ላይ በህብረተሰብ የጋራ ፍላጎትና ተጠቃሚነት ላይ እንዲመክሩ ጠንካራ ስራዎች እንሰራለን። በሶስተኛ ደረጃ ደግሞ በአጠቃላይ አሁንም ቢሆን አማራጭ ሀሳቦች የሚደመጡበት አንደኛው መድረክ ነው እንዲያገለግል። ምክንያቱም ወደ ምክር ቤት የመሳተፍ እድል የሌላቸው ያላገኙ የተፎካካሪ ፓርቲዎች በዚህ የጋራ ምክር ቤት ላይ ሀሳባቸው እንዲደመጥ ይፈለጋል። ስለሆነም እነዚህ ነገሮች ደምረን ወስደን ለዲሞክራሲ ባህል ግንባታ ማደግና መጎልበት የተፎካካሪ ፓርቲዎች እጅግ በጣም አስፈላጊ ናቸው። ስለዚህ ይህን አስፈላጊነታቸውን ደግሞ እውን የምናደርገው በጋራ ምክር ቤት ስለሆነ ይህን የጋራ ምክር ቤት እጅግ በጣም አጠናክረን በሁሉም ጉዳዮች ላይ በትብብር በምንሰራባቸው ጉዳዮች ላይ በጋራ ለመስራት እንደ ፓርቲ ትልቅ ዝግጅት አለን። ይህንንም በተከታታይ በምናካሄዳቸው ውይይቶች ላይ ተሳትፏቸው እያረጋግጡ እንዲሄዱ የተጠናከረ ስራ ለመስራት የሚያስችሉ እቅዶችን አቅደን ወደ ስራ የምንገባበት ሁኔታ ይፈጠራል ማለት ነው።